አላቸው ብለው ሳይሆን ጥያቄያቸውን ከፈጣሪ ዘንድ አቅርበው ማሰጠት፣ ለጥያቄያቸው ምላሽ ማድረስ የሚችሉ መሆናቸው በስፋት ተገልጾልናል። በዓሉ ዛሬ የሰንበት በዓል በየሳምንቱ የምናከብረው እንደተጠበቀ ሆኖ በሰንበት ላይ ደብረ ዘይት እንዲሉ የጌታችን የመድኃኒታችን የኢየሱስ ክርስቶስ ብርሃን የተባለ በዓል ነው። እንደገና ደግሞ የመልአኩ የቅዱስ ገብርኤል በዓል ነው። ሰለስቱ ደቂቅን የታደገበት እኔ ብርሃንን በተመለከተ የአምላካችንን ብርሃንነት ብርሃን ለምን ተባለ? እንዴት ተባለ? በብርሃኑ ጨለማ እንዴት ራቀ? የሚለውን ቃል በጥቂቱ ለማየት እሞክራለሁ። እግዚአብሔር ከሁላችን ጋር ይሁን። በዮሐንስ ወንጌል በምዕራፍ 1 ቁጥር 4 ላይ እንዲህ የሚል ቃል አለ። ወዘሂ ኮነ በእንቲአሁ ቦቱ ሕይወት ውእቱ ወሕይወትሰ ብርሃኑ ለእጓለ እመሕያው ውእቱ። ዮሐንስ መጥምቅ የጌታችን የመድኃኒታችን የኢየሱስ ክርስቶስ መንገድ ጠራጊ ሆኖ በጽንስም በልደትም ስለ ብርሃን መምጣት በመናገርም ክርስቶስን ቀድሞ ከፊቱ ይናገር ነበረ። እርሱ ስለ ክርስቶስ የተናገረው በእርሱ ዘንድ ሕይወት አለ፣ ሕይወትም የሰው ልጆች ብርሃን ነው። በጨለማ ውስጥ ያለ ብርሃን ለሰው ሁሉ የሚያበራ ወጽልመትን ይረክቦ ይቀርቦ ጨለማም የማይደርስበት የማያገኘው የማይጠፋ የማይጨልም የማያልፍ ብርሃን ብሎ መስክሮለታል። ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃንነቱ እንደ ምድራዊ እንደ አላፊ እንደ ጠፊ ጨለማ እንደሚተካበት ሰዎች ሲፈልጉ እንደሚያበሩት ባልፈለጉ ጊዜ እንደሚያጠፉት አሁን ከፊት ለፊታችን እንደተደቀኑት ከጊዜ በኋላ እንደሚጠፉት ሰዎች እንዳዘጋጇቸው ሰዎች እንዳመጧቸው ሰዎች እንደሚወስዷቸው ያይደለ እውነተኛ ብርሃንነቱን መስክሯል፣ ተናግሯል። ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃን የሚባልበት ምክንያቱ ግን እንደ ፀሐይ፣ እንደ ጨረቃ፣ እንደ ከዋክብት፣ እንደ ፋኑስ፣ እንደ ሻማ፣ እንደ አምፑል፣ እንደ ችቦ እንደ ሌላውም እንዳልጠቀስኩት ነገር አይነት ብርሃን አይደለም። የጌታችን የመድኃኒታችን የኢየሱስ ክርስቶስ ብርሃንነት ሕይወትነት ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ብርሃንነት ማዳን ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ብርሃንነት ጨለማ ከተባለ ከኃጢአት ቁራኝነት መለየት ነው። ሰዎች በኃጢአት ውስጥ ወድቀው በጨለማ ውስጥ ተጥለው በኃጢአት ባርነት ተይዘው ዲያብሎስ ለ5500 ዘመናት በኃይል በብርታት ይገዛቸው ስለነበረ
አምላካችን በሥጋ ማርያም ተገልጦ በአጭር ቁመት በጠባብ ደረት እየተመላለሰ ምድርንም በኪደተ እግሩ ቀድሶ ሰዎችን ጨለማ ከተባለ ኃጢአት ስቦ ጎትቶ ያወጣበት ብርሃንነት ነው የሚሰበክለት ለሱ። ጌታችን መድኃኒታችን ኢየሱስ ክርስቶስ የቅድስት ድንግል ማርያምን ሥጋ ለብሶ ሰው ሆኖ በአጭር ቁመት በጠባብ ደረት ተወስኖ ከገሊላ ወደ ናዝሬት ከናዝሬት ወደ ገሊላ እያለ ከመመላለሱ አስቀድሞ ዓለም በጨለማ ውስጥ ነበረ። ይህን ጨለማ ገፎ አስወግዶ ከሰው ልጆች ትከሻ ላይ አርቆ የኃጢአትን ቀንበር ሰብሮ ለኛ ሕይወትን ለመስጠት ነው እሱ የተገለጠው፣ የታየው፣ የተዳሰሰው። አይቴ ሃሎከ አይቴ ሃሎኪ ያለን ምንተ ትፈቅድ እግበር ለከ፣ አደርግልህ ዘንድ ምን ትፈልጋለህ? ምንተ ትፈቅድ እግበር ለኪ፣ ላደርግልሽ የምትፈልጊው ምንድን ነው እያለ እያንዳንዳችንን የጠየቀበት ምክንያቱ ለእያንዳንዳችንም ለጠየቅነው ምላሽ የሰጠበት ብርሃንነት ነው። ይሄ ነው ሕይወትነት። ሰዎቹ በኃጢአት ውስጥ፣ በበሽታ ውስጥ፣ በሕማም ውስጥ፣ በአካል ጉድለት ውስጥ ሁነው ማድረግ እየቻሉ ማድረግ የማይችሉበት ሁኔታ ተፈጥሮ የአካልም የመንፈስም ስብራት ደርሶባቸው ባለበት ጊዜ ተገልጦ ጌታ ወደ ወንዝም ወርዶ ወደ ባህርም ገብቶ ወደ መርከብም አልፎ ወደ እርሻ ቦታም ተራምዶ ወደ ልብደ ሰሪዎችም ሄዶ ወደ ሸማ ሰሪዎች መካከልም ተገኝቶ ለእያንዳንዱ ምላሽ ሰጠ። ጨለማውን ገፈፈ ማለት ነው። የደነቆረውን ዓለም እንዲሰማ አደረገው ማለት ነው። የጨለመበት የታወረበትን እንዲያይ ያደረገው ማለት ነው። ለጊዜው ዓይናቸው ማየት ያልቻሉ ሰዎች ዓይናቸው እንዲያይ እያደረገ በተአምራት ጠራቸው። ለፍጻሜው ደግሞ በተአምራት የጠራቸውን በሕይወት አጸደቃቸው። ነፃነትን ሰጥቶ ሕይወትን ሰጥቶ በዛ በገሊላ ዳርቻ አካባቢ በማቴዎስ ወንጌል ምዕራፍ 4 ላይ ሕዝብ ዘይነብር ውስተ ጽልመት ወጽላሎተ ሞት ርየ ብርሃነ አብየ፣ በጨለማ ውስጥ በሞት ጥላ ስር የነበረ ሕዝብ ብርሃንን አየ ተብሎ የተነገረለት ሻማ ተለኮሰለት፣ ኤሌክትሪክ ተዘረጋለት፣ ችቦ ተያዘለት፣ ጧፍ በራለት ማለት አይደለም። ክርስቶስ ተወለደላቸው ገሊላውያን። ክርስቶስ በሥጋ ማርያም ተገለጠላቸው። ክርስቶስ በመካከላቸው ተመላለሰ፣ ምድራቸውን ቀደሰ፣ እነሱንም አከበራቸው ነው መልእክቱ። ነገር ግን ከተጠቀሙበት ያልተጠቀሙበት ይበዙ ነበረ። የሚከሱት፣ የሚቃወሙት፣ የሚሸሹት፣ የሚርቁት ብዙ ነበሩ። ታምራቱን አይተው ተመልሰው ምን ብለን እንክሰሰው፣ ምን ብለን እንውቀሰው የሚሉ ነበሩ። ሲናገር ሲያስተምር ታምራትን ሲያደርግ ሙትንም ከመቃብር ሲቀሰቅስ እጁ እግሩ ልምሾ የሆነበትን ፈቅጄልሃለሁና ተጓዝ ተመላለስ እያለ ሲናገር ይሄ ድንቅ ተግባሩ ለማመን መንገድ እየጠረገላቸው የሆነ መሆኑን ባለመረዳት ጨለማ ውስጥ የሆኑም ሰዎች ነበሩ። ሁሉም ታድለዋል ማለት አይደለም። ያልታደሉት ይበዛሉ።
የተጠሩ ብዙ ሆነው የተመረጡ ጥቂት ነበሩ። የመጡት ብዙ ሆነው የቀሩት ከእርሱ ጋር ጥቂት ነበሩ። የበዙት የተመለሱት ናቸው። ድንኳን ሰባሪዎቹ አይተው የሚመለሱ የኦሪትን መፍረስ የወንጌልን መሰራት የሚያዩ በታምራት ብቻ የሚረኩ ታምራትን በማየት ብቻ የታምራት መታየት መገለጥ ግን ይድኑ ዘንድ መንገድ ማሳያ ነበር። ልክ ሰዎች እኛ ጨለማ ሲሆን ፋኑስ አብርተን ሻማ ለኩሰን ሞባይላችንን አብርተን እንደምንራመድ ገደሉን ወይም ደግሞ ድንጋዩንና ጭቃውን እንደምንለይበት ሁሉ እነርሱም ያንን እንዲያውቁበት ነበረ የእርሱ መልእክት እንጂ እነሱ ታምራት አይተው እንዲመለሱ አልነበረም። ወይም ደግሞ በታምራት መዳን የሚቻል ሆኖ አልነበረም። በማቴዎስ ወንጌል ምዕራፍ 7 ላይ አንብባችሁታል፣ አንብበነዋል። እስመ ገቢረ ተአምራት እሰው መንክራት ዮሐንስ አፈወርቅም እንደተናገረ ይህ ያድን እንኩነኔ ገሃነም። ታምራት ማዳን አይችልም። ታምራትን ማዳን ታምራትን አይቶ የሚድን የለም። ታምራትንም ሰርቶ የሚድን የለም። በታምራት የጸደቀ የለም። አያድንም። የመጥሪያ ድምፅ ግን ነበረ። ወደ ሕይወት ይመጡ ዘንድ መንገድ ማሳያ ነበረ። እርሱን ይከተሉት ዘንድ በእርሱ አምነው ሕይወትን ያገኙ ዘንድ። ባይከተሉትስ? ወደ እርሱ ባይመጡስ? ሕይወትነቱን ባይረዱ ባይቀበሉትስ? በጨለማው ውስጥ እየተመላለስን እንኖር ቢሉስ? ጉዳቱ ለነሱ ነው፣ ጥቅሙም ለነሱ ነው። ጉዳቱ ለነሱ ነው፣ ጥቅሙ ለነርሱ ነው። የተመረጡት ሐዋርያት ከተከተሉት በኋላ ካመኑበት በኋላ ከተቀበሉት በኋላ እስከ መጨረሻው ሂደዋል። እስከ መጨረሻውም በመሄዳቸው የኔና የናንተ መጠራት ሆነ። የኔና የናንተ መክበር ሆነ። የኔና የናንተ በብርሃን ውስጥ መመላለስ ሆነ። ለኔና ለናንተ መዳን ሆነ። ሁሩ ውስተ ኩሉ ዓለም ወስብኩ ወንጌለ ለኩሉ ፍጥረት። ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ ተብለው ይህንን ቃል ተቀብለው ሄዱ። ሲሄዱ መንገዳቸው አልጋ ባልጋ አልነበረም። ጨለማ የበዛበት ነበረ። ድንጋይ የበዛበት ነበረ። ቋጥኝ የበዛበት ነበረ። ጋሬጣው ሾሁ የበዛበት ነበረ። በሾህ ላይ ተረማምደው፣ በድንጋይ ላይ ተረማምደው፣ ይልቁንም በሰይፍ ላይ ተረማምደው መከራ ተቀብለው ሙተው ደማቸውን አፍስሰው ነው እኔና እናንተን የጠሩን። ለእኔና ለእናንተ ሕይወት ይሆኑ ዘንድ የሕይወት መንገድ ይሆኑ ዘንድ ሐዋርያ እንደነገረን ቅዱስ ጳውሎስ ሞቱ በእነርሱ ሕይወት በእኛ ላይ ሰራ ኖረ። ሞት በእነርሱ በሥጋ ሕይወት በእኛ ለነፍስ ለዘላለማዊ ሕይወት ለርስቱ ለመንግስቱ ብርሃናቸው ብርሃናችን መድህን ክርስቶስ ያስታጠቃቸውን ትጥቅ ሳያመነቱ ሳይፈቱ ስለተጓዙበት ስለሰበኩልን ስላስተማሩን እየነገራቸው ነው። ታዲያ ሕይወት ይጠብቃቸዋል፣ ዘላለማዊውን ሞት ይጠብቃቸዋል፣ ምድራዊውን እየነገራቸው ነበረ። መስዋዕት እንደሚያቀርቡ ይመስላቸዋል። እናንተን ሲያሰቃዩአችሁ ይላቸው ነበረ። ይገድሏችኋል፣ በአደባባይ ለፍርድ ያቀርቧችኋል እያላቸው ነበረ። ይሄ በምድር ስናስበው መከራው፣ ጭንቁ፣ ጨለማ ነው። ነገር ግን እንደ ሕይወት ስናስበው ዘላለማዊ መንግስት፣ ዘላለማዊ ርስት ነው። እነርሱ ይህንን መከራ በሚያጸኑባቸው ጊዜ አትፍሩ፣ አትጨነቁ፣
የምትናገሩትን እናጣለን ብላችሁ ጭንቅ አይሆንባችሁ። እግዚአብሔር የምትናገሩትን ቃል ያቀብላችኋልና። በአደባባዮች ስትታሰሩ፣ የፍጥኝ ታስራችሁ ስትቀርቡ፣ ካላውያን ነገሥታት ካላውያን መኳንንት ፊት በምትቆሙበት ጊዜ አትፍሩ። አትፍሩ ስላችሁ ግን አይገድሏችሁም እያልኋችሁ አይደለም፣ ይገድሏችኋል። ነገር ግን ወለነፍስክሙሰ ኢይክሉ ቀትሎታ፣ ነፍሳችሁን ግን መግደል አይቻላቸውም ይላቸው ነበረ። ይሄ ነው ብርሃንነቱ የክርስቶስ። ይሄ ነው የማዳን ስራው። ይሄ ነው ከእስራት የመፍታት ጉዞ። ይሄን ሲል ያመኑት የተቀበሉት በሱ መንገድ የተጓዙ እስከ መጨረሻውም አብረውት የሄዱት መዳን ሆኖላቸዋል። ሌሎቹ ደግሞ ያመነቱ ነበሩ። አንዳንዶቹ ጨርሰው ሊሆን አይችልም ዝንቱ ወልደ መበለት ይሉት ነበረ። ዝንቱ ወልደ ጸራቢ ይሉት ነበረ። ዘለሊነ ነአምር አባሆ ወእሞ በእፎ ይብለነም ሰማይ ወረድኩ። እኛ አባቱን እያወቅን እናቱን እያወቅን እንዴት ከሰማይ ወረዱ ይለናል? ስጋዬንም ብሉ ደሜንም ጠጡ በሚላቸው ሰዓት እፎይ ይክል ሀበነ ስጋው ወደሞ፣ እሱ እንዴት ስጋውንና ደሙን ሊሰጠን ይቻለዋል? እንዴትስ ደግሞ የእርሱ ስጋና ደም የኛ ሕይወት ሊሆነን ይችላል? ይሄ አይሁድ ጥያቄ ነበረ። ክርስቶስ ግን ይሄ ሁሉ እየታገሰ አሁንም ተከተሉኝ ይላቸው ነበረ። ነገር ግን እነሱ እየሸሹት ነበር፣ እየራቁ እየሄዱ ነበረ። አብረውት ይውሉና አሳውን ይበሉና ፍትፍቱን ይበሉና ትተውት ይሄዳሉ። ስለዚህ አንድ ቀን ሐዋርያትን ምን ብሎ ጠየቃቸው? በዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ አንትሙኒ ትፈቅዱኑ ትሁሩ፣ እናንተም ልትሄዱ ትወዳላችሁ ብሎ ጠይቋቸዋል። በፊት አውራሪያቸው በሰብሳቢያቸው በርዕሰ ሐዋርያት ቅዱስ ጴጥሮስ አማካኝነት እግዚኦ አይቴኑ ነሐውር እንዘ ቃለ ሕይወት ዘለዓለም ብከ፣ በአንተ ዘንድ በአንተ የሚሰጠን የምንማረው ቃለ እግዚአብሔር የምንቀበለው የምንከብርበት ስጋህ ደምህ እያለ ተስፋ እያደረግን እያለ ልትሄዱ ትወዳላችሁ ትለናለህ እንዴ? ከአንተ ወደ ማን እንሄዳለን አሉ ሐዋርያት በቅዱስ ጴጥሮስ አማካኝነት። ከብርሃን ተለይቶ ወደ ጨለማ መሄድ ለነሱ አልተገባቸውም አልሆነላቸውምና ጌታችን መድኃኒታችን ኢየሱስ ክርስቶስ የብርሃንነትን ስራም ሲሰራ ትፈቅድኑ ትሄው ትፈቅዲኑ ትሄው፣ ልትድን ትወዳለህን? ልትድኝ ትወጃለሽን? የመጀመሪያ ጥያቄዎቹ ናቸው። ይሁንታን ማግኘት ይፈልጋል። የታመመ ሰው የሚፈልገው ከመዳን ውጭ ሌላ ነገር የለም። ምግብም አይደለም ፍላጎቱ መዳን ነው። መጠጥም አይደለም ፍላጎቱ መዳን ነው። ሌላውን ሁሉ ከዳነ በኋላ የሚያገኘው በመሆኑ ጌታ ግን ይህንን ማለቱ በወንጌልም ላይ ተጽፎ እንደምናገኘው ከዳኑ በኋላ ያዳነኝ እርሱ ነው ብለው የወቀሱ የከሰሱ ሰዎች ነበሩና ምክንያት ለማሳጣት ይጠይቃቸው ነበረ። አዎን ሲሉ ያደርግላቸዋል። የብርሃንነቱን ስራ ይሰራላቸዋል። ጨለማን ያስወግድላቸዋል። ሕማሙን ማለት ነው። መጉበጡን ማለት ነው። ሽባ መሆኑን ማለት ነው። መታወሩን ማለት ነው። ኃጢአትን ማለት ነው። ሌላውንም ክፉ ስራ ሁሉ ማለት ነው። እግዚአብሔር ካልረዳ በስተቀር፣ እግዚአብሔር ከሰዎች ጋር ካልሆነ በስተቀር፣ እግዚአብሔር የሰዎችን ችግር ካልተጋራ በስተቀር፣ እግዚአብሔር በእያንዳንዳችን ጉድለት ውስጥ እስካሁን ስንሰማው በተአምራቱ እንደቆየነው በእያንዳንዶቹ ጉድለቶቻችን ውስጥ እርሱ ካልኖረ በስተቀር በእኛ ጥረትና ትጋት ሊሆንና ሊከወን የሚችል ነገር ስለሌለ
ስለዚህ ይሁንታ ሲሰጡት ይሁንታውን ያደርግላቸዋል፣ ይፈጽምላቸዋል ማለት ነው። ያ ሕይወት ዛሬ በእኔና በእናንተ መካከል አለ። ያ መዳን ዛሬ በእኔና በእናንተ መካከል አለ። ያም ጨለማ አለ። ብርሃን ብቻ አይደለም ያለው፣ ያም ጨለማ አለ። ያም ኃጢአት አለ። ያም ክፋት፣ ያም በደል አለ። ቅድም ሲነገር እንደሰማ ነው የጥንቆላው፣ የሟርቱ፣ የባዕድ አምልኮ እግዚአብሔርን የማምለኩም ጉዳይ፣ ለእግዚአብሔር የመንበርከኩ የመገዛቱም ጉዳይ፣ ለጣዖት የመስገዱ የመንበርከኩም ጉዳይ፣ ለኃጢአት የመገዛቱም ጉዳይ፣ ወደ ዓለም የመሮጡም ጉዳይ፣ ለፍቅረ ነዋይ የመገዛቱም ጉዳይ፣ ሌላውም ክፉም ነገር ያ ጨለማ የሚባለው ዛሬ አለ። ብርሃንም አለ፣ ሕይወት አለ፣ ሞትም አለ፣ ጽድቅ አለ፣ ኃጢአትም አለ፣ መዳን አለ፣ ጠፍቶ መቅረት መቻል አለ። እነዚህ ሁሉ በሕይወታችን ውስጥ የማይለዩ እስከ ሕልቀተ ዓለም የሚኖሩ ናቸው። ነገር ግን ምድር ይህች ዓለም የሩጫ የመቀዳደሚያ ስፍራ ናት። አንዱ የድል አክሊልን አሸንፎ የሚቀዳጅባት፣ ሌላው ደግሞ ከመንገድ ላይ ከሩጫ አቋርጦ የሚወጣባት፣ ደግሞ አንዳንዱ ዕድለ ክፉ ሩጫም ያልጀመረባት። እግዚአብሔር እኮ የማያውቁ አሉ። ወደ እግዚአብሔር ቤት ደርሰው የማያውቁ እኮ አሉ። አይደለ እንዴ? የአምልኮ መልክ የሌላቸው ሰዎች እኮ አሉ። መምህረ ንስሐ የሌላቸው ሰዎች እኮ አሉ። ሰንበትን የማያውቁ ሰዎች እኮ አሉ። ገብርኤልን ሚካኤልን የማያውቁ ሰዎች አሉ። ድንግል ማርያምን የማያውቁ ሰዎች አሉ። እንዲያውም በድንግል ማርያም ዙሪያ ብንናገር ብዙ ነው በዘመናችን እየሆነ ያለው። ከተራራ ጋር የሚጋፉ፣ ከአለት ጋር የሚጋፉ፣ የሚታገሉ፣ ዓለማትን ከፈጠረው ጌታ እናት ጋር የሚታገሉ አሉ፣ የሚጣሉ። ይሄ ነው ጨለማ የሚባለው እኮ። ኃጢአት የሚባለው ይሄ ነው፣ ሌላ አይደለም። እግዚአብሔርን አለማወቅ፣ ለእግዚአብሔር ለሕጉ አለመታዘዝ፣ አለመገዛት፣ በሕግ በአምልኮ አለመኖር፣ ፈሪሃ እግዚአብሔር ከልቡና ተጠቅሎ መውጣት፣ አንዴ እዚህ ጋር ሌላ ጊዜ እዚያ ጋር መመላለስ፣ በልማድ መኖር፣ ይሄ ተገቢም ልክም አይደለም። ጨለማ ይባላል ይሄ። ድቅድቅ ያለ ጨለማ። ሊቃውንት ሲያራቅቁ ጨለማን በገደል ላይ የዛፍ ጥላ ሲጨመር ጨለማው እንደሚጸና ሁሉ በኃጢአትም ላይ ክህደት ሲጨመር ጨለማው ጽኑ ነው ይላሉ። የማይገፋ ትንሽ የብርሃን ጭላንጭል የማይታይበት፣ ትንሽ ግምታዊ እሳቤ ጨምረን አንድ እርምጃ ወደፊት የማንሄድበት፣ በኃጢአት ላይ ክህደት ሲጨመር ያ ማለት ምንድን ነው? አሁን ቅድም እህቶቻችን፣ ወንድሞቻችን፣ እናቶቻችን ከቅዱስ ገብርኤል ጋር ተነጋግረው ከቅዱስ ገብርኤል ፈጣሪ ጋር ተነጋግረው ያገኙትን በጎ ምላሽ በወረቀት ላይ ጽፈው ስጦታቸውንም ስለታቸውንም እስካሁንም ተነቦ ያላለቀ ድርሳናቸውንም እየያዙ እየመጡ ሲነበብ አምሽቷል። እነዚህ ሰዎች በእርግጠኝነት መደመጥ የቻሉት፣ ከፈጣሪያቸው ምላሽ ማግኘት የቻሉት፣ ከመላኩ ከቅዱስ ገብርኤል ምላሽ የተሰጣቸው አመጣጣቸው ትክክልና ቀጥተኛ ስለሆነ መሆን መቻል አለበት። ያ ሳይሆን ከእግዚአብሔር ጋር የሚሆነውን በረከት መቋደስ ስለማይቻል እኔ እዚህ ቦታ ላይ አሁን የዚሁ አገልጋይ ነኝ። የቅዱስ ገብርኤል ከዛሬ 13-14 ዓመት በፊት እየመጣሁ እዚህ የገብርኤል ቀን በሰንበትም ቀን አስተምር ነበረና አንድ ትልቅ አዛውንት እዚህ አምደ ወርቁ አካባቢ ቆመው ቆዩና ወደ አውደ ምሕረት ቀርበው ልጅ ታማ በወሊድ ተይዛ በምጥ ላይ ናት፣ ሆስፒታል ትቻት ነው የመጣው፣ ገብርኤልን ልንገረው ብዬ ብለው እርዱኝ በጸሎታችሁ ብለው ምዕመናን ምናልባትም እዚህም ሊኖሩ ይችላሉ። እኒ አባት ተማጽነው ሄዱ። እኔ እንዲያውም ያንን ነገር መዝግቤ በዚያ ወቅት አንድ ማዘጋጃት መንፈሳዊ ጋዜጣ ነበረች። ያንን ታሪክ እዚያ ላይ ያውየዋለሁኝ
እና ተናግረው ጨረሱና ሂደው ቆሙ። ከደቂቃዎች በኋላ ተመልሰው መጡና መልእክት ደረሰ፣ የተገላገለችልኝ፣ አሁን በጸሎት አግዙኝ አልኋችሁ ልጄ፣ የምስራች እናንተም ደስ ይበላችሁ ብለው ተናገሩ። እንግዲህ 15 ደቂቃ 20 ደቂቃ የቆየ አይመስለኝም። እንዲህ አይነት ድርሻ አለው የገብርኤል የመድኃኔዓለም እንዲህ አይነት ድርሻ አለው በሕይወታችን ውስጥ እንዲህ አይነት ምላሽ አለው። በትክክለኛው መንገድ ስንመጣ ወይም ደግሞ የምንጠይቀው ጥያቄ ትክክል ሲሆን የእግዚአብሔር ብርሃን ፊታችን ላይ ሊታይ፣ አይምሯችን ላይ ሊመጣ፣ ጥያቄያችን ሊመለስ ቅርብ ነው። ቀናት ሩቅ ናቸው፣ ደቂቃዎችም ሩቅ ናቸው። የሴኮንድ ሽርፍራፊዎች ናቸው ለእግዚአብሔር የሚበቁት። እንደ አይነ ጥቅሻ ነው፣ እንደ አይነ ጥቅሻ ነው። ነገር ግን ኃጢአት መለየትን ይጠይቃል። ከመንታ መንገድ መውጣትን ይጠይቃል። መንገዶች ሁለት አይነት ናቸው። ጠባብም ሰፊም መንገድ አለ። የማቴዎስ ወንጌል ምዕራፍ 7 ከቁጥር 12 ጀምሮ ስታነቡ የምታገኙት ነገር አለ። በምሳሌ የተቀመጠ መራራ በሚያፈራ ጣፋጭ በሚያፈራ ዛፍ፣ ጠባብ በሆነ መንገድ፣ ሰፊ በሆነ መንገድ፣ ጥቀ ጠባብ አንቀጽ ወጽግት ፍኖትን ተተወስድ ውስተ ሕይወት፣ ወደ ሕይወት የምትወስደዋ መንገድ ጠባብና ቀጭን አስፈሪ ናት። ነገር ግን ያቺ ጠባብ ናት ብለህ ሰፊውን ምርጫ እንዳታደርግ፣ ወደ ሕይወት የምትወስድ እሷ ናት፣ እሷን ተጓዝባት ይለናል መድኃኒታችን ኢየሱስ ክርስቶስ። እስመ ረሃብ አንቀጽ ወጽግት ፍኖት እንተ ተወስድ ውስተ ሞት ወብዙኃን እሙንቱ እለ ይበውዕዋ። ሰፊዋ መንገድ ደግሞ ብዙ ሰዎች የሚገቡባት ያቺ የሞት ጎዳና ናት። ሰፊ ሆነችልን ብለህ አትጓዝባት፣ አትሄድባት። ጉዳት አለባት፣ መርዝ አለባት፣ ሞት አለባት፣ ጥፋት አለባት፣ ውድቀት አለባት። አንተ ግን በጠባቡ መንገድ ተጓዝ፣ አንቺ ግን በጠባቧ መንገድ ተጓዥ፣ ሕይወትን ታገኝ ዘንድ ይላል እና ይሄ መድኃኒታችን ኢየሱስ ክርስቶስ የሚነግረን ጠባብ መንገድ የተባለው በሕግና በአምልኮ በስርዓት እያንዳንዱን እርምጃ፣ እያንዳንዱን ስራችን፣ እያንዳንዱ ውሏችንን ከእግዚአብሔር የሕግ ሚዛን ሳናጎድል፣ ከእግዚአብሔር የሕግ ሚዛን ሳንወርድ ቀጥ ባለ መንገድ ሕይወታችንን እንድንመራው፣ ኑሯችንን እንድንቀይስ ነው። ሰፊ መንገድ የተባለው እዛም ዘፈኑ ቤት፣ ዳንኪራው ቤት፣ መጠጡ ቤት፣ ስካሩ ቤት፣ ሐሜቱ ቤት፣ ቃልቻው ቤት፣ ጠንቋዩ ቤት፣ ሌላውን በሉት ያልጠራሁትን ተክታችሁ ጥሩት። እዚያ ሁሉ የሚሮጡ የሚባክኑ እግሮች፣ በዚህ ሁሉ ሐሳብ ውስጥ የተጠመዱ፣ በዚህ ሁሉ ስሜት ውስጥ የሚመላለሱ ሰዎች በዛ ሰፊ መንገድ እየተመላለሱ ነው፣ ወድቀዋል ነው። መንገድ ስለጠበበ አይጥልም። መንገድም ስለሰፋ ከውድቀት አያድንም። እግዚአብሔርን መፍራት፣ ለእግዚአብሔር መታዘዝ፣ ለአምላክ መገዛት፣ እርሱ እግዚአብሔር በሕይወታችን ሁሉ እንዲጠግን የሱን ድጋፍ፣ የሱን አሸናፊነት፣ የሱን አዳኝነት፣ የሱን ምርኩዝነት መጠቀም መቻል ነው። እንኳን እግዚአብሔር ወንድሙን የሚያምነውን ወንድሙን ተጠግቶ እኮ ከፈተና የሚድን ሰው አለ። እገሌ እኮ በዚህ ጊዜ በችግሬ ጊዜ የደረሰልኝ ነው የምንለው ወንድም የለንም እንዴ? እገሊት እኮ በችግሬ ጊዜ የደረሰችልን የምንላት እህት የለችንም እንዴ? አባቴ እኮ በዚህ ጊዜ ይህን ባያደርግልኝ ኖሮ፣ ይህን ምክረ ሀሳብ ባይለግሰኝ ኖሮ፣ ወይም ደግሞ በስርዓት ቀጠው መክረው ያሳደጉ ወላጆቼ በስርዓት ቀጥተው ገስጸው ባያሳድጉኝ ኖሮ እንደ ጎረቤት ልጆች የነ ወይዘሮ ገሊት የነ አቶ ገሌ ልጅ በዚህ ደረጃ በጫቱ እና በሐሸሹ እንደዚህ ተበላሽቶ ሲቀር፣ እኔ እኮ ዩኒቨርሲቲ ገብቼ በዚህ ደረጃ ላይ ተመርቄ በዚህ አይነት የሙያ ዘርፍ እንድሰማራ የወላጆቼ ድርሻ ከፍተኛ ነው ብለው ምስክርነት የሚሰጡ ልጆች አሉ። መጀመሪያ ላይ ግን ጠባብ ነበር የወላጆች ምክር፣ አስጨናቂ ነበር።
ልጆች ወላጆቻቸውን ሲቀጧቸው፣ ሲቆነጥጧቸው፣ ሲገርፏቸው ይጠሏቸው ነበረ። እውነታውን የሚረዱት በመቆንጠጣቸው በመቀጣታቸው ለውጤት ሲደርሱ መጨረሻ ላይ ነው። መጨረሻ ላይ ነው ምስክርነቱም የሚሰጠው ከውጤት በኋላ፣ ከአክሊል በኋላ፣ ከዘውድ በኋላ። እኛ ግን እንደዚህ አይደለንም። የምንኖረው ሕይወት የጨለማ ሆኖ ከሞት በኋላ ግን የድል አክሊሉን ሳንቀዳጅ ሩጫዬን ጨርሻለሁ ተብሎ በልጆቻችን መቃብራችን ላይ ይጻፍልናል። በልጆቻችን አባት የሄደበት መንገድ ሌላ ነው። እናት የሄደችበት መንገድ ሌላ ነው። እግዚአብሔርን አላወቁም። ነገር ግን ቤተ ክርስቲያን ላይ ልጆች ዋሽተው ሩጫውን ጨረሰ አባቴ ሩጫዋን ጨረሰች ይላሉ። ያ ቃል እኮ ቅዱስ ጳውሎስ ይህንን ቃል ሲናገረውና ሲጽፈው ሩጫዬን ጨርሻለሁ ሲል እግዚአብሔርን በመከተሉ ነው እንጂ በሕይወት ኑሮ ማለፉን አይደለም። ምናልባት እዚህም ላይ የግንዛቤ ክፍተት ያለ ይመስለኛል። ሩጫውን ጨርሷል ሲባል አቶ እገሌ ሞተ ከተባለ ከዚያ በኋላ መሮጥ የሚችልበት መንገድ የለውም። ሳጥን ውስጥ ተከቷል፣ ድንጋይ ተገጥሞበታል፣ አፈር ተመልሶበታል፣ አብቅቷል፣ አክትሟል። ምናልባትም በዚህ አይነት አረዳድ የሚረዱት ሰዎች ያሉ ይመስለኛል። በየመቃብሮቹ ላይ እንዲህ አይነት ነገር ተጽፎ የምናነብበት ሁኔታ አለ። ነገር ግን ወደ መቃብር ቦታ ሲኬድ ይናገራሉ ምሁራን ይናገራሉ። ቢያንስ በሳምንት የመቃብር ቦታዎችን ጎብኚ፣ በሳምንት ውስጥ የመቃብር ቦታዎችን የመጎብኘት እድል ሲገጥም እንደዚህ ሰው ነገ ሞታለሁ፣ እንደዚህ ሰው ያንን ፎቶውን እያየን ወይም ደግሞ መቃብሩን እያየን የወደቀበትን የተቀበረበትን ነገ ሞት ይጠብቀኛል። ስለዚህ በክፉ መንገድ እየሄድኩ የማጠራቅመው ገንዘብ ለማን ይሆናል? ለምንስ ኃጢአት እሰራለሁ? ለምንስ እግዚአብሔር የማይወደውን ስራ እሰራለሁኝ? ለምንስ ከአምላኬ እርቃለሁ እለያለሁ? የሚለው ጥያቄ ወደ ራስህ ሊመጣ ይችላል። ያን ጊዜ ከክፉ ስራ ትጠበቃለህ ነው። ያን ጊዜ ከክፉ ስራ ትጠበቃለህ። ስለዚህ የመቃብር ቦታዎችን ጎብኙ፣ እዩዋቸው፣ ተመልከቷቸው። እነዛ መቃብር ቦታዎች ስትመለከቷቸው ከመጽሐፍ ቅዱስ በላይ ያስተምሯችኋል ነው። መጽሐፍ ቅዱሱ ነቢያት፣ ሐዋርያት የጻፉልን ነው። ጌታችን የተናገረው፣ ሙሴ የተናገረው የጻፈው፣ ሐዋርያት እነ ቅዱስ ጴጥሮስ፣ እነ ቅዱስ ዮሐንስ፣ እነ ቅዱስ ማቴዎስ፣ ዮሐንስ፣ ሌሎችም የጻፉት መጽሐፍ ሆኗል፣ ተሰንዷል አለ። ያን እየጠቀስን እናገራለን። እነሱ ደግሞ በሕይወታቸው መቃብር ውስጥ የተኙት ሰዎች በሕይወታቸው ያስተምሩናል። በሕይወታቸው ስል ምን ማለት ነው? ኑሬ አልፌአለሁ፣ አንተም ነገ እንደኔ ትወድቃለህ፣ አንተም ነገ እንደኔ ከኔ ጎን ትተኛለህ። ስለዚህ ከኔ ጎን መጥተህ ከመተኛት በፊት እኔ የኖርኩትን ሕይወት አስታውስ። ትክክለኛ ከሆነ እንደኔ ትክክለኛውን፣ ኃጢአተኛ ከሆነ ደግሞ ሌባ፣ ቀማኛ፣ ወንበዴ፣ አታላይ፣ ውሸታም፣ ጉቦኛ ከሆነ ደግሞ አቶ ገሌ እኮ እንደዚህ ሲያደርግ ነው የኖረው፣ ወይዘሮ ገሊት እኮ እንዲህ ስታደርግ ነው የኖረችው። ስለዚህ ዛሬ እቺ ሰው ንስሐ ሳትገባ የሰው ንስሐ ሳይገባ አልፏል። እኔም ንስሐ ሳልገባ እንዳልሞት እንጊዜ ፀሐይ ሳትጠልቅ መሮጥ መቻል አለብኝ ነው። እንጊዜ ፀሐይ ሳትጠልቅ መሮጥ መቻል አለብኝ። ወደ ማን? ወደ ንስሐ። ወደ ማን? ወደ ቁርባን። ወደ ማን? ወደ አምልኮ። ወደ ማን? ወደ ጸሎት። ወደ ማን? ወደ ምጽዋት። ወደ ማን? ወደ ስግደት። ወደ ሌሎቹም በጎ ተግባራት። ያን ጊዜ ከጨለማ ወጥተናል ማለት ነው። ሕይወት ሆኖልናል ማለት ነው። ብርሃን በርቶልናል ማለት ነው። ወደ እግዚአብሔር ወደ እቅፉ ቀርበናል ማለት ነው። እነዚህ ሁሉ ቅድመ ሁኔታዎች ባልተሟሉበት ደረጃ እድሜያችንን እየቆጠርን የኖርነውን ሕይወት እየተገነዘብን እኔማ ወጣት ነኝ እያለ፣ አንቺማ ወጣት ነሽ እያለ፣ አንተማ ልጅ ነህ እያለ፣ አባቶች ቀኑ መሽቶ እያለ ገና ነን እያሉ ምርኩዝ ይዘው ወብጠው እያለ አርበረው የማይጾሙ ሰዎች እኮ ነው። የሚገርም ነገር እኮ ነው ያለ ነው። ጾመ ድህነትን የማያውቁ እኮ እናቶች ሞልተውናል። ረቡዕ ዕለት ጠዋት ቡና የሚደቁሱ እናቶች እኮ ከቁጥር በላይ ናቸው እዚህ ከተማ ውስጥ። ረቡዕ ዕለት
ዓርብ ዕለት ቡና የሚደቁሱ ሰዎች እናቶች ጥቂቶች አይደሉም። ጠዋት ተነስተው ትራንስፖርት እየተጠቀምን ስንሄድ ሻይ ቤቶቹ በረንዳዎቹ ሁሉም ቁጭ ብሎ ረቡዕና ዓርብ በፍልሰታም ሁሉ አይቻለሁ። በፍልሰታም ሁሉ እማናውቀውን ከአምልኮ የወጣውን ያፈነገጠውን በሌላ አዳራሽ ያለውን እያልሁ አይደለም። ኦርቶዶክሳዊ ተብለን የዚህች ቤተክርስቲያን ልጆች ተብለን በዚህ አምልኮ ስም እየተጠራን የገብርኤል ነን ብለን የመድኃኔዓለም ነን ብለን የማርያም የሚካኤል ነን ብለን የሐዋርያት የነቢያት ነን ብለን የቅዱሳን ወዳጆች ነን ብለን ለቅዱሳን የተሰጠውን ጸጋ የምንክድ ለእኛም የተሰጠውን ዕድል የምንተው ከዚህ በላይ ጨለማ ምን አለ? ከዚህስ በላይ ድቅድቅ ያለ ሕይወት ወዴት ይመጣል? ለምን ተከፋፋን? ለምን ተገዳደል? ለምን እርስ በርስ ተላለቅን? ለምን በጎሳ ተከፋፈልን? ለምን በቋንቋ ተከፋፈልን? ለምን የነበረው ስርዓታችን፣ የነበረው ማህበራዊ መስተጋብራችን፣ የነበረው ሃይማኖታዊ ህይወታችን፣ የነበረው ዝክሩ፣ ምጽዋቱ፣ ጸሎቱ፣ አምልኮቱ፣ ሌላው ሁሉ ለምን እየሸሸን ሄደ? ለምን በረከት እየራቀን ሄደ? ህይወታችን እኮ ጉዟችን እኮ ከእግዚአብሔር ያፈነገጠ በመሆኑ ነው። አኗኗራችን ከእግዚአብሔር ፊት የሸሸ በመሆኑ ነው። እውነት ከፊታችን ከውስጣችን ስለወጣች ነው። ጽድቅ ስለተለየን ነው። የአምልኮ መልክ ስለሌለን ነው። አለባበሳችን አምልኳችንን ይገልጻል። አለባበሳችን ግን አይደለም የሚፈለገው። ውስጣችን ነው፣ አይምሯችን ነው፣ ልቡናችን ነው። ተውት ልብሱን፣ ተውት ታይታውን፣ ተውት የልማድ መመላለሱን። የእውነት እንምጣ፣ የእውነት እንምጣ። በትክክለኛው መንገድ ሁነን እንምጣ። በትክክለኛው ጸጸት ውስጥ ሁነን እንገኝ። በትክክለኛው ፍርሃት ውስጥ ሁነን እንገኝ። በትክክለኛው መመለስ እንመለስ። ተመልሰን ላልሄድንበት የተውነውን በምሳሌ የተጻፈው ነገር እንዳይደርስብን ቅዱስ ጴጥሮስም እንደተናገረው ሰሎሞንም አስቀድሞ እንደተናገረ ቅዱስ ጴጥሮስ በኋላም እንደጻፈ ወበጸሐቶሙ አምሳልን ተመሰሉ በጽድቅን ተይቤ ከልብ ገባ ዲበ ቀያኡ ወሐራውያት ሐጺባ ገባት ዲበ ጸብር። በቀደመው በሰሎሞን የተመሰለው ምሳሌ ደረሰችባቸው። ውሻ ወደ ትፋቱ፣ እሪያ ወደ ጭቃ ተመለሱ። ውሻ የተፋውን መልሶ ይበላል፣ የበላውን ደግሞ መልሶ ያስወግዳል። እሪያ ከጭቃ ገብቶ ይታጠባል፣ ከውሃ ወጥቶ ተመልሶ ጭቃ ውስጥ ይገባል። አንድ ጊዜ ወደ ጽድቅ ወደ ንስሐ፣ ሌላ ጊዜ ወደ ኃጢአት የሚመላለሱ ሰዎች በዚህ ደረጃ ተገልጸዋል በቅዱስ ጴጥሮስ አንደበት ሁለተኛ ጴጥሮስ 2:21 ላይ። በእንደዚህ አይነት ህይወት የምንመላለስ ነን እኛ እያሉ ነኝ። ትናንት በድለን እንዲያው ንስሐ የገባንም ሰዎች ካለን፣ ለነገሩ የማይገባው ይበዛል፣ ካህኑን የሚፈራው ይበዛል። የንስሐ አባት መያዝ ብቻውን አያጸድቅም። የንስሐ አባት ከተያዘ በኋላ ደግሞ ንስሐ ተገብቶ እንደገና ደግሞ ተመልሰው ንስሐ የገቡበትን ኃጢአት መድገም እሱ የከፋ ነው። ይሄንን ነው እሪያ ከታጠበች በኋላ ወደ ጭቃዋ፣ ከጭቃዋ ከወጣች በኋላ ደግሞ ወደ ውሃው ስትመላለስ ትኖራለች የሚለን ያለ ቅዱስ ጴጥሮስ። ንስሐ ጸጸት ነው። ይሄን ስል ግን ኃጢአት ተደግሞ ሲገኝ ለካህኑ መልሻ አልነግረውም ብላችሁ ርቃችሁ እንድትሄዱ አይደለም፣ አይደለም። እንድትጠነቀቁ ነው፣ እንድንጠነቀቅ ነው። ኃጢአትን የምንፈራ ሰዎች እንድንሆን ነው። ቢቻል እንዳንፈጽመው ነው። ፈጽመነው ከተገኘነ ደግሞ ከዛ ኃጢአት ለመራቅ መትጋት፣
ወዘእንበለ ይርብ ፀሐይ አቁርሩ መዓተክሙ ኤፌሶን 4:27 ቁጣችሁን ፀሐይ ሳትጠልቅ አስወግዱ። ፀሐይ ሳትጠልቅ አስወግዱ ማለት ንስሐ ግቡ፣ ተጸጸቱ ማለት ነው። ተመለሱ ማለት ነው። የወንጌል ዓላማ፣ የወንጌል ትርጉም፣ የወንጌል መልእክት፣ የወንጌል ሐሳብ ሰዎች ከክፉ ነገር እንዲመለሱ ነው። መጽሐፈ ልደቱ ለእግዚእነ ብላችሁ ጀምራችሁ እስከ መጨረሻው ድረስ ብንጓዝ፣ እስከ መጨረሻው ድረስ ብንሄድ ሌላ መልእክት የለውም። ሌላ ሐሳብ የለውም ኃጢአተኞችን ከመውቀስ በስተቀር። ለማሳዘን ግን አይደለም ምእመናን። እኔ አንዳንድ ውድ መምህራን ሳይቀሩ የተቀደሳችሁ የተከበራችሁ በስጋው በደሙ የታተማችሁ ለእግዚአብሔር መንግሥት የተመረጣችሁ እሺ ደመቅ አድርጋችሁ ልልበሉና አባቶቻችን ምእመናንን ዕጣን እያጠኑ እየሄዱ ናቸው። በመካከላችን እልልታው ከዚህ የመነጨ ነው። ወደ አውደ ምሕረትም እየመጡ ይመስለኛል። እሺ ልላችሁ ተቀምጧቸው። ለስሉስ ቅዱስ ይደር ወወልድ ወመንፈስ ቅዱስ ስሉስ ሩይ ኩሎ ጊዜ ይእዜኒ ወዘልፈኒ ወወልድ ወመንፈስ ቅዱስ ስሉስ ሩይ ኩሎ ጊዜ ይእዜኒ ወዘልፈኒ ወለዓለመ ዓለም። ስብሐት ወክብር ለስሉስ ቅዱስ ይደር ወወልድ ወመንፈስ ቅዱስ ስሉስ ሩይ ኩሎ ጊዜ ይእዜኒ ወዘልፈኒ ወለዓለመ ዓለም። ለስሉስ ቅዱስ ይደር ወወልድ ወመንፈስ ቅዱስ ስሉስ ሩይ ኩሎ ጊዜ ይእዜኒ ወዘልፈኒ ወለዓለመ ዓለም።
እሺ አባቶቻችን በዚህ ቅዱስ አውደ ምሕረት ተገኝተው ይህንን ቡራኬ ስለሰጡን እግዚአብሔር ያክብርልን፣ በእድሜ በጤና ይጠብቅልን። ዘንድሮ ከወትሮዎች ሁሉ ለየት ከሚያደርጉት ነገሮች ሁለት አዳዲስ ነገራት ቅድም የቤተ ክርስቲያኗን በመግቢያችን ላይ የተናገርነው ልማትን በተመለከተ እዚህ ቦታ ላይ የተከናወነው ስርዓት፣ አሁን ደግሞ ይሄ ምናልባት ዛሬ መጀመሪያ ማያቴ ይመስለኛልና በዚህ ልክ እንባረክ ዘንድ ተደርጎልናል። በእድሜ በጤና ይጠብቅልን። ወደ ነበርንበት እንመለሳለን። ምዕመናን እያልኋችሁ የነበረው አንዳንድ ውድ መምህራን ሳይቀሩ የተከበራችሁ የተወደዳችሁ በስጋው በደሙ የከበራችሁ በጥምቀት ልጅነትን ያገኛችሁ እውነተኞች ክርስቲያኖች እያሉ የማክበርና የማሽሞንሞን አይነት ሂደት የሚሄዱበት ምክንያት ይስተዋላል። ይህ አይደለም የሚጠቅመው። በስጋው ደሙ ታትማችሁ ሊሆን ይችላል። በጥምቀታው በ40 በ80 ቀን ተጠምቃችኋል። የሥላሴ ልጅነት አግኝታችኋል፣ አግኝተናል። ንስሐ ገብታችሁ ሊሆን ይችላል። መልካም ነው። እሱን ይዛችሁታል። ማንም አይቀማችሁም። ንስሐ መግባታችንን ማንም አይቀማንም። ስጋው ደሙን የተቀበልነውን ማንም አይወስድብንም። ሌላውንም በጎ ስራችን በእጃችን ያለውን ማንም ሊወስድብን ሊቀማን አይችልም። እንዲህ ግን እዚህ ቅዱስ ስፍራ ላይ ስንቆም የምንወቃቀስበትና የእግዚአብሔርን የአምልኮ መንገድ የምንከተልበትን እውነታ ጠንከር አድርገን የምንናገርበት አይነተኛው ምክንያት ያጣነውን ነገር ለመያዝ ነው። ከእጃችን የወጣውን ያመለጠውን ወደ ራሳችን ለማቅረብ ነው። ርቆ እንዳይቀር የምንባረክበት እንዲሆን፣ እንደጠፋን እንዳንቀር፣ በኃጢአትም ውስጥ ካለን የበሰበሰ ዝናብ አይፈራም በሚል መንፈስና ስሜት ርቀን እንዳንቀር፣ በደሌን ይቅር በለኝ ብለን እንድንጠይቀው ስለቀረን ነገር እንጂ ስላለን ነገር በማሰብ ሂሳብ በመስራት ጊዜያችንን በከንቱ እንዳናሳልፍ ነው። በፊልጵስዩስ ምዕራፍ 2 ቁጥር 3 ላይ ቅዱስ ጳውሎስ አንድ ቃል ይናገራል። ወሊተሰ ይመስለኒ አድኅ ነሣኢኩ ፍጻሜ እስመ ዘድኅሬየ ረስ ወዘቅድሜ እሜል። እኔ ገና ምንም እንዳልያዝኩ ራሴን እቆጥራለሁ ይላል። ምንም እንዳልጨበጥኩ ራሴን እቆጥራለሁ፣ የፊተኛውን እረሳለሁ፣ የሚመጣውን ለማግኘት እዘረጋለሁና። ይህን ቃል ይነግረናል። እስመ ዘድኅሬየ ረስ ወዘቅድሜ እሜል። ይሄ ሐዋርያ እስከ 3ኛው ሰማይ የተነጠቀ ግርፋቶችን መከራዎችን የተቀበለ በነ ልስጥራን በነ ደርቤን በሐዋርያው ጉዞ ወቅት እንደ ውሻ አስከሬን በአረግና በገመድ እግሩ እየተቋጠረ በሰፈርና በመንደር እየተጎተተ ይጣል የነበረ ሐዋርያ ነው። በዚህ ሁሉ እግዚአብሔርን መስሎታል። መምሰሉንም በራሱ ቃል ነው የነገረን። ተመሰሉ ኪያየ በከመ አነ እትሜሰሎ ለክርስቶስ። እናንተ ምዕመናን የማስተምራችሁ እኔ ክርስቶስን እንደመሰልሁት እናንተ እኔን ምሰሉ። እኔ አይደለሁም ያሉኝ ቅዱስ ጳውሎስ ነው። እኔማ ኃጢአተኛ ነኝ እንደናንተ። እኔማ በደል አለብኝ። እኔማ ስርየት ያስፈልገኛል። እኔማ አሸናፊነትን የምጠብቅ በሩጫ ላይ ያለው ሰው ነኝ። በትግል ላይ ነው ያለሁት። መሸነፍ ሊጠብቀኝ ይችላል፣ ማሸነፍም ሊጠብቀኝ ይችላል። እሱ የራሴ ጥረትና እግዚአብሔር ቸርነት ነው ሊያግዘኝ የሚችለው ሊመራኝ የሚችለው ለመንግስቱም የሚያበቃኝ። ይሄ ሐዋርያ ግን የሞቱንና የአሟሟቱን እንኳ ሁኔታ ሳይቀር በበግ እንደሚደረገው በእኔ ሊደረግ ቀኑ ቀርቧል ብሎ ሁሉ የተናገረ ነው። በበግ እንደሚደረገው በእኔ ሊደረግ ቀርቧል። በቫቲካን አደባባይ በሮማውያን መካከል በነ ኔሮን ቄሳር በጭካኔ
በሰይፍ አንገቱ ተቀልቶ የሞተውን ሞት ክርስቶስን የመሰለበትን የሰማዕትነት ተግባር ነው። ቅዱስ ጳውሎስ በዚህ ደረጃ ላይ ሆኖ ገና ሂሳቡን እየሰራ ነው፣ እያወራረደ ነበረ። ሩጫ አለኝ እሮጣለሁኝ። በዚህ በጠቀስኩላችሁ መጽሐፍ ላይ እፈቱሰ እፍልሶት ፈለጥም ዝንቱ ዓለም ወአሐሉ ሀበ ክርስቶስ፣ ከዚህ ዓለም ለመለየት በክርስቶስ ዘንድ ለመኖር ምኞት አለኝ። ነገር ግን ደግሞ ስለ ሁለት ነገሮች እጨነቃለሁ። እምጨነቀውም ብኖር እናንተን ስለምጠቅማችሁ፣ ብሞት ግን ራሴን ስለምጠቅም። እናንተን የምጠቅማችሁ በምን ነው አለ? በማስተማር። ቅድም ለጎረቤቶቻቸው፣ ለዘመዶቻቸው፣ ለአካባቢዎቻቸው ሰዎች የሚጸልዩ ሰዎች ስንሰማ ነበረ። ቅዱስ ጳውሎስ ደግሞ የእኛ ሕይወትን ቅርብ ለማድረግ ለእናንተ በምድር ላይ መቆየትን ምርጫ ያደርጋለሁ እንጂ ለእኔማ ሩጫዬን ጨርሻለሁ። የእሱ ነው። ይሄ ነው ብርሃን ማለት፣ ይሄ ነው ሕይወት ማለት፣ መዳን ማለት እና በዚያ ልክ ተጉዞ የድል አክሊልን ተቀዳጅቷል። እኛ ግን ገና ሩጫ ላይ ነው ያለነው። በጨለማ ውስጥ ነው ያለነው። በትግል ላይ ነው ያለነው። አሸናፊዎች ሁነን እንወጣ ዘንድ ሩጫችን መቀጠል መቻል አለበት እንጂ እዚህ ላይ ካለንበት ላይ ቆመን ጽድቃችን እንደተፈጸመና እንደአለቀ አድርገን መቁጠር የለብንም ለማለት ነው። ያስተማረን የመከረን የሁላችንም አምላክ ክብር ምስጋና ለእርሱ ይሁን። ወስብሐት ለእግዚአብሔር። ቃለ ሕይወት ያሰማልን። ለመጋቤ ሐዲስ የደብራችን ስብከተ ወንጌል ክፍል እልል ብላችሁ እስቲ እግዚአብሔርን አመስግኑ። ቅድም ስለመተኛታችሁ ተኝተናል ብላችሁ ያጨበጨባችሁትም እስኪ ንቁና እልል በሉ። እልልታው ግን አንሷል። ያለው ሕዝብ ብዙ ነው። ብፁዕ ሕዝብ ዘየአምር የብቦ፣ እልልታ የሚያውቅ ሕዝብ ብፁዕ ነው ብሎ እንደተናገረው ቅዱስ ዳዊት እልልታችን በጣም ደስ ስለሚያሰኝ ብፁዕም ስለሚያስብለን፣ ብፁዕነት ደግሞ በእልልታ ብቻ ከተገኘ ቀላል አይደለምና እስኪ እልል በሉ በደንብ አድርጋችሁ። እሺ ሁላችሁም ለመምህራችን ቃለ ሕይወት ያሰማልን በሉ። መልሱት። ቃለ ሕይወት ያሰማልን። ድገሙ፣ 3 ጊዜ አድርጉት። ቃለ ሕይወት ያሰማልን። በእድሜ በጤና ይጠብቅልን መምህራችን። ሕይወታችንን የሚያለመልም የሚያረካ፣ ለሕይወታችን ለዘላለም ሕይወት የሚጠቅም ብርሃን በዛሬው ዕለት አንዱ በዓል ብርሃን ነው ብለው ብርሃን ማለት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሆነ ቅዱስ ዮሐንስ መጥምቅ የተናገረውን ቃል አንስተው በደንብ አድርገው አስተምረውናል። በብርሃን ተመላለሱ። ብርሃን በውስጣችን ከኃጢአት ከጨለማ የሚያወጣ ሕይወታችንን ለዘላለም የሚያበራ ኢየሱስ ክርስቶስ እንደሆነ ነግረውናል። ቃለ ሕይወት ያሰማልን በድጋሚ። እሺ ከዚህ በመቀጠል 1-3 ምስክርነቶችን ነግራችሁና የምንናፍቃት ሁላችን የምናውቃት የምታውቋት ዘማሪት ፋንቱ ያማረ ለቅዱስ ገብርኤል ዓመታዊ በዓል በሰላም ስላደረሰኝ 3000 ብር አስገብቻለሁ። ደስ ይበላችሁ፣ እልል ብላችሁ እግዚአብሔርን አመስግኑልኝ ብለዋል። ሁላችንንም እንኳን አብሮ አደረሰን። እንኳን አደረሳችሁ። አሜን። ሁላችንም ለሚቀጥለው ዓመት በጤና በፍቅር ከቁጥር ሳያጎል ሁላችንንም ያድርሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ ፍቅርተ ማርያም እባላለሁ። ገብርኤል ሁሉን አሟልቶልኛል። ከስደት በሰላም መልሶኛል። ቤት
ላሞኝም ቤት የለኝም ነበር፣ ቤት ሰጥቶኛል። ለዚህም እግዚአብሔርን ቅዱስ ገብርኤልን እንድታመሰግኑልኝ 1000 ብር አስገብቻለሁ። እልል ብላችሁ አመስግኑላት። ስሜን ቅዱስ ገብርኤል ያውቀዋል። የዛሬ ዓመት ስራ ስጠኝ ብዬ ነገርኩት፣ ስራም ሰጠኝ። ለክብሩም መግለጫ 200,000 ብር አስገብቻለሁ ብለዋል። እግዚአብሔርን አምላከ ቅዱስ ገብርኤልን አመስግኑላቸው። ቅዱስ ገብርኤልን አመስግኑት። የዛሬ ዓመት የለመኑትን በዓመቱ አድርሶላቸዋል፣ ደስ ብሏቸዋል። ወለተ መርቆሬዎስ እባላለሁ። ቅዱስ ገብርኤል በሕይወቴ ሁሉ ስለረዳኝ ስላገዘኝ የተሳልኩትን 25,000 ብር አስገብቻለሁ ብለዋል። እግዚአብሔርን አመስግኑላቸው። ከዚህ በመቀጠል ለመዝሙር የጋበዝናት እህታችን ዘማሪት ፋንቱ ትዘምርልናለች፣ በመዝሙር ታነቃቃናለች። የነቃችሁትም ዘማሪት ፋንቱ ነች የምትቀድመው ብሏል። ስለቸኮለች ነው። ሌላም ዘማሪ ነበረች። ከእሷ ቀጥላ ደግሞ እሷ ትዘምርልናለች። ዘማሪት ፋንቱን ወደ መድረክ አብራችሁ ከዘማሪዋ ጋር አመስግኑ እግዚአብሔርን። እንደምን አላችሁ? እንኳን አደረሳችሁ። ኃያል አንተ ኃያል ደጉ መልአክ ገብርኤል፣ ኃያል አንተ ኃያል ደጉ መልአክ ገብርኤል፣ ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት፣ ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት። ኃያል አንተ ኃያል ደጉ መልአክ ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት፣ አንተ ተራዳን በእውነት። በግርማ ሞገስ ያመልኩት ወደዱ አዲስ አዋጆች ሲድራቅና ሚሳቅ አብደናጎ ጣዖቱን ረግጠው በእግዚአብሔር አመኑ። ኃያል አንተ ኃያል ደጉ መልአክ ገብርኤል፣ ጠላት አንተ ተራዳን በእውነት፣ ይውደቅ ይሸነፍ ጠላት ተቆጣ ንጉሡ በሦስቱ ሕፃናት ጨከናቸዋል ወደ እቶነ እሳት። ከሰማይ ተልኮ ወረደ መልአኩ ከሞት አዳናቸው ሳይነኩ። ኃያል አንተ ኃያል አንተ ኃያል ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት፣ የተመሰገነ ዘማሪያን ተሞሉ ገብተው የጣሏቸው በእሳት ሲበሉ አልተናገረችም
ናቸው የራሳቸው ንጉሥ አዩ መኳንንቱ የእግዚአብሔር ክብር ኃያል አንተ ኃያል ኃያል ይውደቅ ይሸነፍ ጠላት አንተ ተራዳም በእውነት ይውደቅ ይሸነፍ ጠላት መዓዛ ሽቶዬ ነሽ በሰው ሁሉ ፊት ዘመርኩልሽ ባንቺ ጣፈጠ አልጫነቴ እጠራሻለሁ ነይ እመቤቴ መዓዛ ሽቶዬ ራጨብጭቡ አመስግኑ እስኪ እጃችሁን ከፍ ዘመርኩልሽ ባንቺ ጣፈጠ እጠራሻለሁ ነይ እመቤቴ ምሳሌ የለሽ ነይ እመቤቴ ዘመዴ ነሽ ምሳሌ የለሽ ዘመዴ ነሽ ያን ክፉ ዘመን ያለፍኩብሽ በፍቅርሽ እሳት ልቤ ነደደ እናትነሽ እመቤቴ በሏት ስለወደደ ነይ እመቤቴ መዓዛ ሽቶዬ ነሽ ሰው ሁሉ ፊት ዘመርኩልሽ ባንቺ ጣፈጠ አልጫነቴ እጠራሻለሁ መዓዛ ሽቶዬ ባንቺ ጣፈጠ እጠራሻለሁ ለመንገድ የስንቅ ነይ እመቤቴ ለራብ መርሻ ለመንገድ የስንቅ ለራብ መርሻ ለታመመ ሰው ነሽ መፈወሻ የተማጸነ በስምሽ አምኖ ማን አፍሮ ያውቃል ፊትሽ ያምነው ፊትሽ ያምነው መዓዛ ሽቶዬ ነሽ ሰው ሁሉ ፊት ዘመርኩልሽ ባንቺ ጣፈጠ እጠራሻለሁ እመቤቴ መዓዛ ሽቶዬ ነሽ ዘመርኩልሽ ባንቺ ጣፈጠ እጠራሻለሁ አለው አለው አበባ አለው አበባ ቅዱስ ገብርኤል ሲገባ አለው አበባ አለው አለው ሞገሴ አለው ሞገሴ ልቡ ገብርኤል ሲነግስ አለው ሞገሴ አለው አለው ሰላም አለው ሰላም ገብርኤል ሲታይ ባለም አለው ሰላም አሁን አሁን አማረ አሁን አማረ እዚህ ገብርኤል ከበረ አሁን አማረ አሁን አሁን ደስ ይላል አሁን ረጃችን ገባን ቅዱስ ገብርኤል ይከብራል አሁን ደስ ይላል የቁን ልቤን ይመስላል አሁን ደስ ይላል እኔስ መላኩን ወደዋለሁ እኔስ ገብርኤልን ወደዋለሁ ወደዋለሁ አማላጄ
አሁን ደስ ይላል አሁን ደስ ይላል ቅዱስ ገብርኤል ይጀምራል አሁን ደስ ይላል እዩት ሲያምር እዩት ሲያምር የገብርኤል ጀመረ እዩት ሲያምር እዩት ሲያምር እዩት ሲያምር አለው ሞገስ አለው ሞገስ ቅዱስ ገብርኤል ሲነግስ አለው ሞገስ እኔስ መላኩን ወደዋለሁ እኔስ ገብርኤልን ወደዋለሁ ተወደድሽው አመስግኜ ዝማሬ መላእክት ያሰማልን። እልልታውን መዝሙሩን በጣም ደምቋል፣ አምሯል። በጣም ደስ ይላል። እግዚአብሔር የተመሰገነ ይሁን። እግዚአብሔር በእድሜና በጤና ያቆይልን። አጥንትን የሚያለመልመውን የመላእክት ምስጋና ያሰማልን። የእኛንም አጥንት አለምልመዋለች። ያው ከመላእክት የተገኘ ስለሆነ ዝማሬ መዝሙር የመላእክት ምስጋና ደግሞ አጥንትን የሚያለመልም ነው ብሎ ቅዱስ ሕርያቆስ እንደነገረን በእውነት አጥንት ያለመልማል። ሁላችሁም ደስ ብላችኋል። እግዚአብሔር የተመሰገነ ይሁን። ከዚህ በመቀጠል አንድ ሁለት ምስክርነት ነግራችሁና የሰንበት ትምህርት ቤታችን የአምደ ሃይማኖት ያንጋፋው ሰንበት ትምህርት ቤታችን ፍሬዎች የሆኑ ልጆቻችን ከነዚያ ውስጥ አንድ ግጥም የሚያቀርብልን ይኖራል። መንፈሳዊ ግጥም። አሁን ወደ ምስክርነቱ ይሄዳሉ። ስሜ ገብረስላሴ ይባላል። ከቅዱስ ገብርኤል ነገር ተመስገን እኔ ቅዱስ ገብርኤል እሰይ ስለቴ ሰመረ እሰይ ስለቴ ሰመረ አምና ይህን ጊዜ ነግሬው ነበረ አምና ይችን ጊዜ ነግሬው ነበረ ይኸው የልቤ ደረሰ እሰይ ስለቴ ሰመረ ተመስገን እኔ ቅዱስ ገብርኤል እኔን የሰማ እናንተንም ይስማችሁ። ምንድን ነው? ምን ፈለጋችሁ? ምን ላድርግላችሁ ልጆቼ ይበላችሁ። ታዲያ እንደኔ ደግሞ ስለታችሁን ሳትረሱ ሳትሳሱ ያሰጣችሁ። ምን በዚህ ጊዜ ከሚመጣው ማት ከዓለም ኩንታኩንቲ ጠብቆ እድሜን ለንስሐ ሰጥቶ እዚህ መገኘት በራሱ ስለት የሚያስገባ አይደለም? አዎ ነው። ተመስገን። እኔማ ያኔ ያለፈው የሐምሌ ገብርኤል የለም? አዎ ያኔ ስለቴን ተስዬ ከስካር ከስንት ነገር ወጥቼ ስለቴን ላስገባ ስመጣ ደግሞ እንደገና ያኔ ተስዬላችሁ መሄድ ምን ብለሽ አትሉኝም? ምን ብለሽ በሉ። እሺ ይኸውላችሁ መቼም እንግዲህ ያኔ ለሐምሌ ገብርኤል ስለቴን ሳስገባ እንደው አንዲት ነገር ልቤን ብታከነክነኝ እዚች ጋ ነው ትዝ ይለኛል። ቆም አልኩኝና እንደው እኔ ቅዱስ ገብርኤል ቆይ እኔ እስከ መቼ ነው ብቻዬን የምሆነው? ሰው ብቻውን ይሆን ዘንድ
አልሰረጸም ማለት እኮ ነው አልኩ። ሲያንቀኝ ውሃ የሚያቀብለኝ ሲያስነጥሰኝ እኔን አይዞሽ ይማረሽ የሚለኝ እኮ ውሃ አጣጭ ያስፈልገኛል አይደል? አዎ። እናም ቆም አልኩና የኔ ቅዱስ ገብርኤል እንደው እባክህን ያኔ የምትለውን ውሃ አጣጬን ስጠኝ ብዬ ተሳልኩ። ያው ማግባት እንዳለብኝ ወሰንኩ ማለት ነው። አሁን ዋናው ጥያቄ ማንን ላግባ፣ እንዴት ላግባ፣ መቼ ላግባ የሚለው ሆነ። እናም አንዲት ነጭ ሴት የጻፈችውን አንዲት ፈረንጅ ናት የጻፈችውን የሳይኮሎጂ መጽሐፍ ገዝቼ ማንበብ ጀመርኩ። በስመ አብ! እናንተ እስከ ዛሬ ያላገባሁት ያንን መጽሐፍ ስላላነበብኩ እንደሆነ ነው የተረዳሁት። እንዴ አነበብኩት እኮ አይደለም ሸመደድኩት ነው የምላችሁ። ኧረ እንደውም የምፈተነው ነበር የምመስለው። ብቻ ከሰዎችም ከምንም ሰብሰብ አድርጌ ከመጽሐፎችም ደግሞ ያገኛቸውን ሰብሰብ አድርጌ 5 መስፈርቶችን በቅደም ተከተል አስቀምጥኩ። እናም ከመስፈርቶቼ ውስጥ ባሌ የሚሆን ሰው አንደኛ ወንድ አቋሙ ተስተካከለ፣ ይሄ ብረት መዝጊያ የሚባል አይነት መሆን አለበት አሉ። ሁለተኛ በኢኮኖሚ ብቁ የሆነ፣ ይህም ማለት እኔም ወደፊት የምንወልዳቸውን ልጆች ከፍ ሲልም ደግሞ ቤተሰቦችን አንቀባሮ ማስተዳደር የሚችል ማለት ነው። ስንተኛ ላይ ደረስኩ? ስንተኛ ደረስኩ? ሶስተኛ ምንም አይነት ሱስ የሌለበት ይህንንና መሰል መስፈርቶችን አስተካክዬ ካስቀመጥኩ በኋላ ባል የመፈለግ ዘመቻዬን ጀመርኩላችሁ። መቼስ ደግሞ ትዳር ከመሬት አይገኝ አይደል? አዎ የኔም ድርሻ አለ እና ወጣ ቀና እዩኝ አይነት ትዕይንት እየፈጠርኩ ዙሪያዬን ባማትር ጠላታችሁ ጥፍት ይበል። በዚህ አንድ የሚያይ አንዱን መስፈርቶችን የሚያሟላ ሳገኝ ቀሪ 3ቱን ሲያልፈው ማለቀው እንደምንም ብዬ 3ቱን መስፈርቶችን የሚያሟላ ሳገኝ በአንዱ ጎዶሎ ሆኜ አገኘዋለሁ። ቢቀርስ ምናልባትም እኮ ትዳር ለኔ ያልተፈጠረም ብዬ እጄን አጣጥፌ ተቀምጬላችሁ ሳለ አንድ ባይን የምንተዋወቅ የስራ ባልደረባ ቃሉን እንኳን ባልጠቀመው ደስ ይለኛል። የስራ አጋር መታወቅ፣ ያው ሻይ መጠጣት፣ ጊዜ ማሳለፍ ጀመር። እናም አብረን ከቆየን በኋላ አይ ለምን ግንኙነታችንን ሚና አንሰጠውም አለንና በእጮኝነት ተፈቃቀድን። ስለተሰመረ ማለት አይደል? እሰይ ስለቴ ሰመረ፣ እሰይ ስለቴ ሰመረ። እስበሩጂ አምና ይህን ጊዜ ነግሬው ነበረ፣ አምና ይችን ሰዓት ነግሬው ነበረ። ይኸው የልቤ ደረሰ፣ ይኸው የልቤ ደረሰ። በፍቅር ከነፈ በስመ አብ አብሮነታችን የሚያሳሳ ጠዋት ተገናኝተን አውርተን ለመለያየት የምንነፋፈቅ ሆነ። እንዲህ እያልን ቀናቶችን አሳለፍን። ታዲያ ግን እየቆየን ስንመጣ ጥሩ ያልሆነ ነገር ማየት ቤተ ክርስቲያን እንሂድ፣ ቆይ ዛሬ ነገ፣ እሺ የንስሐ አባታችንን እናግኝ። ምንድነው የሚያጣድፍሽ? ተረጋጊ። እሺ ስለኔና ስለአንተ ቁጭ ብለን እናውጋ፣ ይደርሳል፣ እንረጋጋ ይለኛል። ሁሉ ነገሩ ዱቤ ነገ እንጂ ዛሬ የለም ሆነብኝ። በፊትማ እሱን ያየ በፊትማ በባለ 50 ኪዳን አደርሳ
እረሳለሁ። ገዳም ከመሄዴ የተነሳ አንዳንዶቹን ገዳሞች የበደምኳቸው ይመስለኛል። ከንስሐ አባቴ ጋር ያለን ቅርበት በጣም ከመቀራረባችን ብዛት የወላጅና የአባት ያክል ነው። እኔ ማለት ጠዋት ቤተክርስቲያን ነኝ፣ ማታ እኔም ሳያው የሚያምኑ ብፁዓን ናቸው ብዬ አምኜው ነበር። ከእጁ እንዳስገባኝ ሲያረጋግጥ ግን ሁሉ ነገር እውነቱን አወጣ። ይኸውላችሁ እየሰማችሁ ነው? ይኸውላችሁ የምንገናኘው ምግብ ቤት ነው። እኔን ለማስደሰት ይመስለኝ ነበር። አጅሬ ለካ ከእርሱን ለማግበስበስ ነው። ሰው ያለ እህል መኖር የማይችል እስኪመስለኝ ድረስ ነበር የምግብ አጠቃቀም። አቤት ሲጠቅል፣ አቤት ሲጎርሰው ጉድ እኮ ነው እናንተ ብታይ። ይኸውላችሁ ምግብ ቤት ገብተን ምግብ አዘን የሚቆይ ከሆነ እስከዛ ወተት በዳቦ አሊያም ደግሞ ላስተናጋጇ ጉቦውን ከፍሎ ቢሆን የደረሰውን ያስመጣል። እሺ ብዬ እበላለሁ። ደግሞ እራት በልተን ልንወጣ ስንል ቋጠር አስደርጎን አረተው አሁን ሰው ምን ይለናል ስትለው ሌሊት ቢርበኝስ ይለኝ። የጾም ወቅት ይልሳል። የጾም ወቅት እሱን ያየ እስከ 9 የጾመ ከሆነ የቁርሱን፣ የምሳውን፣ የመክሰሱን አንድ ላይ ነበር የሚበላው። የጾም ምግብ እስከማይመስለኝ ነበር ትንታኔ የሚሰጠኝ። ከምን እንደተሰራ ምን ግብአት እንዳለበት እንዴት ተደርጎ እንደሚቆም ሁሉ ነገሩ ለምግብ የተካረበት። መብላት ጥሩ ነው አይደል? ግን በመጠን ያለ መጠን መብላት ኃጢአትን ትጠራለች። ለዛውም በዚች ሀገር መብላት ቅንጦት በሆነባት፣ ቁርስ ተበልቶ ምሳ ተዘሉ እራት በማይደገምባት ሀገር ይህንን ማድረግ ከሃይማኖት ብቻ ሳይሆን ከሞራል አንጻር ውድቀት መስሎ ተሰማል። ስንቱ ጦሙን እያደረ፣ ስንቱ አንጀቱ እየታጠፈ ተው። ሔዋን በለሷን በልታ ሞት በሰው ልጆች ላይ መጣ። ኤሳው ብኩርናውን በምስር ወጥ አሳልፎ ሰጠ። እስራኤላውያን የግብፅን ሽንኩርት ናፍቀው በቃዴስ በረሃ ረገፉ። መብላት ለቁመተ ስጋ ካልሆነ ያስለፈልፋል። ስጋችንን ለኃጢአት፣ ህሊናችንን ለውርደት ይዳርጋል። ተው፣ ይህን ነገር መጠንና ብጅለት በልክ እናርገው አልኩት። ድንቄ ሰምቶ ይባስ ብሎ ከስራ ቦታው ከባለ ጉዳይ ማማለጃ እንደሚቀበል ሰምቼ መጠየቅ፣ እሱም ደረቱን ንፍት አድርጎ እውነት እንደሆነና የሚቀበለው ደግሞ ለነገ ህይወታችን በኢኮኖሚ ብቁ እንደሆነ የመጽሐፍ ቅዱስ ጥቅስ ለመጥቀስ እየቃጣው አስረዳኝ። ሁሉ ነገሩ ጨለመብኝ። ይሄን ነው ለነገ ህይወቴ ያሰብኩት። ይሄን ነው ነገ የልጆቼ አባት ይሆናል ያልኩት። ይሄ ነው ነገ መስፈርቶቼን አሟልቶ አብሮኝ ይኖራል ብዬ አሰብኩት። ጨነቀኝ። እናም ብድግ አልኩና የንስሐ አባቴ ጋር ሄድኩ። ልክ የንስሐ አባቴ ጋር ደርሼ ገና እንዳዩት አስካለ ማርያም ተስማምቶሻል፣ አብሬ ስበላ ነው አሙለው። አረ እንዲያውም ነፍሰ ጡር ነበር የመሰልኳቸው ገፋ ብዬ ሲያዩ ሳላውቅ ነካ እኔም ወደ እሱ እየተሳፍኩ ነበር። የጾም ሰዓት መጨነቅ፣ መረበሽ፣ የጾም ሰዓት መሸራረፍ፣ ምን 5ም 6ም 8ም እኮ በላ ችግር የለውም። አረ እንደው ባልጾም እሷን ነው እግዚአብሔር የልቤን ነው እያሉ ጥርቅስ ማድረግ፣ እቤቴ ምግብ ከሰራው ሰው እንዳይጋራብኝ መስገብገብ፣ ውበቴ ላይ ጊዜ ማጥፋት፣ ነገ ስለምበላው፣ ነገ ስለምለብሰው፣ ነገ ስለማደርገው ነገር መጨነቅ። እንግዲህ ወዴት እንደሚወስደኝ እናንተ ገምቱት። ይህን ስሜት የንስሐ አባቴ ጋር እስክመጣ ድረስ አልተገነዘብኩትም ነበር። የንስሐ አባቴ ጋር ደርሼ አንቺ ልጅ ሲሉ ነበር ራሴን ያስተዋልኩት። አብዝቶ መብላት መጠጣት፣ መዳራትን፣
ዝሙትን፣ ትዕቢትን ከፍ ሲልም መግደልን ይወልዳል አሉኝ አባ። እውነት ነው። ያሳደገኝ መልአክ አልተወኝ። የኔ ቅዱስ ገብርኤል ከክፉ ጠበቀኝ። እናንተንም ከክፉ ይጠብቃችሁ። አሜን። እሰይ ስለቴ ሰመረ፣ እሰይ ስለቴ ሰመረ። አምና ይህን ጊዜ ነግሬው ነበረ፣ አምና ይህን ጊዜ ነግሬው ነበረ። ይኸው የልቤ ደረሰ፣ ይኸው የልቤ ደረሰ። ተመስገን ተመስገን የኔ ቅዱስ ገብርኤል። ሳናውቅ ከክርስቶስ ጋር የቀናውን መንገድ እየተከተልን እየመሰለን ወንበዴነት እንመኛለን። አምላክ ግን እንደ ሰው አይደለም። የጠየቅነውን ሁሉ አይሰጠንም። የሰማይ አባታችን በአፋችን ከለመንነው ስለት የበለጠ የልባችንን በጎ ስለት ያውቃልና የማይጠቅመንን የጠየቅነውን አይሰጠንም። ቀላል እየመሰለ ከማንወጣበት አዘቅት ከማንወጣበት ከትልቁ ኃጢአት ውስጥ የሚከተል የናቅነው ልማድ። ኃጢአት ሁሉ የልምምድ ውጤት። እናም ቆይ እኔ እንደው ምን ሲል ነው እዚህ ጉድ ውስጥ የገባሁት ብዬ ቆም ብዬ ራሴን ሳስተውል ያቺ የሳይኮሎጂ መጽሐፍ ትዝ አለችኝ። ትዝ አላችሁ? መስፈርቶችን ያወጣሁባት እሷ ትዝ አለችኝና ሮጬ ወደ መጽሐፍ መደርደሪያ ሄጄ ከመደርደሪያ ውስጥ አውጥቼ የመጽሐፏን ደራሲ ስም ማንበብ አንብቤም ጎግል ላይ ሰርች ሳደርግ ጠላታችሁ ድርቅ ይበል ከው ብዬ ቀረ። እንግዲህ ስሙ ጉዳ። ይህቺ ጸሐፊ እኔን ትዳር ልትሰጠኝ መስፈርቶችን ያወጣሁባት ይህቺ ጸሐፊ 60 ዓመቷ ሲሆን 4 ባሎችን አግብታ የፈታች ምንም አይነት የሰመረ የትዳር ህይወት የሌላት እንደው ከሚደብረኝ ብላ መጽሐፍ እየጻፈች መጽሐፍ በመሸጥ የምትተዳደር ሴት መሆኗን ደረስኩበት። ምን አይነቷ እንከፍ! ሲጀመር አንድን መጽሐፍ ስታነብ አስቀድሞ የመጽሐፉን ደራሲ ማንነት እወቅ የሚለውን የቅዱስ ዮሐንስን አፈወርቅ ምክር እንኳን እስክዘነጋ ተፋዘዝኩ ብዬ በራሴ ተገረምኩ። ምን አይኔን ብጨፍን ነው? ምንስ ወደ እነሱ ብወሰድ ነው? ግን እግዚአብሔር ጥሩ አልጣለኝ። አምላክ የልቤን ያውቃል። እግዚአብሔር የተመኘሁትን ትዳር ያውቃልና የማይጠቅመኝን አልሰጠኝ። እናላችሁ የንስሐ አባቴ ጋር ሄጄ ቀኖናዬን ተቀብዬ ቅዱስ ሥጋው ክቡር ደሙን ለመቀበል ተመስገን። እሱም የሁላችሁ ሼፍ ሚስቱን ፍለጋ ላይ ነው። ተመስገን የኔ ጌታ። እኔን የሰማ ቅዱስ ገብርኤል እናንተን ይስማችሁ። ሀገራችንን ይጠብቅልን፣ ዳር ድንበሯን ያስታክስልን፣ አጽራረ ቤተክርስቲያንን ያስታክስልን። አሜን በሉ። አሜን። እግዚአብሔር ይመስገን። በሉ እንግዲህ ስለቴን አድርሼ ቶሎ ብዬ ወደ ቤቴ ላዝግ። ሰፈሬ ፈርሶ ሩቅ ነኝ። መቼም የትራንስፖርቷን ነገር ታውቋታላችሁ። በሉ ግን ተነሱ። እሰይ ስለቴ ሰመረበት። ተነሱ 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 ተነሱ። እሰይ ስለቴ ሰመረ፣ እሰይ ስለቴ ሰመረ፣ እሰይ ስለቴ ሰመረ፣ እሰይ ስለቴ ሰመረ። አምና ይህን ጊዜ ነግሬው ነበረ፣ አምና ይህን ጊዜ ነግሬው ነበረ። እሰይ ስለቴ ሰመረ፣ እሰይ ስለቴ ሰመረ፣ እሰይ ስለቴ ሰመረ። ለመብርሃን ነግሬያት ነበረ፣ ለመድኃኔዓለም ነግሬው ነበረ፣ ለቅዱስ ገብርኤል ነግሬው ነበረ፣ ለሊቀ መላእክት
እሺ እግዚአብሔር በእድሜ በጤና ይጠብቅልን። አምላከ ቅዱስ ገብርኤል የተመኘችውን ያሰበችውን ክራይቴሪያ ያወጣላችንን ባል አላገኘችም መሰለኝ፣ እሱንም እንድታገኝ ይርዳልን። ግን ክራይቴሪያው ከበድ ብሏል መሰል። ይህንን ያህል ክራይቴሪያ የሚያሟላ ቢገኝ ኖሮ እኔም አልመነኩስም ብለዋል አንድ አባት። አባቴ እንዲህ ያለ ባል እንዳገኝ ጸልዩልኝ ብላቸው ነው። አረ ይህንን የሚያሟላ ቢገኝ እኔም አልመነኩስም ነበር አሉ። እና በአመጋገቡም የሰው መልክ ያለው አይደለም ያገኘችው። ምናልባት ከጋማ ከብቶች የሚመሰል እና ከባድ ነው። ለማንኛውም እሷ የምትመኘውን ክራይቴሪያውን የሚያሟላ እስኪገኝ ድረስ ጸሎቷን፣ ልመናዋን ወደ እግዚአብሔር ወደ ቅዱስ ገብርኤል ማቅረብ አለባት ሳታቋርጥ። ይህንን እንመክራታለን። ደግሞ ክራይቴሪያውንም ቀነስታ አድርገው ነው የምንለው። ከዚህ በመቀጠል ሁለት ምስክርነቶችን እነግራችኋለሁ። የክርስትና ስሜ ኃይለ ገብርኤል በሞባይላችሁ አሁን የምትችሉትን እንድታስገቡ ነው። የገዳሙ አካውንት ነው። የመንበረ መንግስት ግቢ ቅዱስ ገብርኤል ገዳም ባንክ ሂሳብ ቁጥር የንግድ ባንክ ነው። አባቶቻችን ማዕጠንት ሊያጥኑልን ጸሎታችንን ሊያሳርጉልን መጥተዋል። እነሱን አብረን እግዚአብሔር እናመሰግናለን። ከነሱ ጋር እግዚአብሔር የተመሰገነ ይሁን። በእድሜ በጤና ያቆይልን። አሜን። ይደሉ ለአብ ለወልድ ለመንፈስ ቅዱስ ወመንፈስ ቅዱስ ስሉስ ሮይ ኩሎ ጊዜ ዜኒ ወዘልፈኒ ወለዓለመ አሜን። ስብሐት ወክብር ለስሉስ ቅዱስ ይደሉ ለአብ ለወልድ ለመንፈስ ቅዱስ ወወልድ ወመንፈስ ቅዱስ ስሉስ ሩይ ኩሎ ጊዜ የዜኒ ወዘልፈኒ ወለዓለመ አሜን። ስብሐት ወክብር ለስሉስ ቅዱስ ይደሉ ለአብ ለወልድ ለመንፈስ ቅዱስ ወወልድ ወመንፈስ ቅዱስ ስሉስ ሩይ ኩሎ ጊዜ የዜኒ ወዘልፈኒ ወለዓለመ አሜን። ስብሐት ወክብር ለስሉስ ቅዱስ ይደሉ ወወልድ ወመንፈስ
መንፈስ ቅዱስ ስሉስ ሩይ ኩሎ ጊዜ ዜኒ ወዘልፈን ወለዓለመ ዓለም አሜን። እግዚአብሔር የተመሰገነ ይሁን። የቅዱሳንን ጸሎት ከዕጣኑ ጋር ጨምሮ ወደ እግዚአብሔር ሲያሳርግ መልአኩ ታይቷል በራእየ ዮሐንስ ላይ። ይሄ ጸሎት ማሳረጊያ ነው። ዕጣኑ በዕጣኑ ጭስ የቅዱሳን ጸሎት ያርጋል። የእኛ ጸሎት ማለት ነው። የምዕመናን ጸሎት በመልአኩ እጅ ወደ እግዚአብሔር የሚቀርብበት ነው። ማዕጠንት ዕጣን እና ትልቅ አገልግሎት ነው። እግዚአብሔር የተመሰገነ ይሁን። አባቶቻችንን በእድሜ በጤና ያቆይልን። ከዚህ በመቀጠል እህታችን ዘማሪት ብርሃኔ ሁላችንንም የሚያነቃቃ የመላእክትን ዝማሬ ታሰማናለች። ወደ እሷ ወስዳቸዋለሁ። እስከዚያ ድረስ እንትኑን የአካውንቱን ልንገራችሁ። 100,000 ብዬ ጀምሬ ነው ያቆምኩት። 100,000 37 78 66 9 100,000 37 78 66 9 የአቢሲኒያ ባንክ ደግሞ 19 28 42 39 የአቢሲኒያ ልድገምላችሁ 19 28 42 39 በዚህ ደስ ያላችሁን ለመልአኩ ለቅዱስ ገብርኤል ለአገልግሎቱም ለእድሳቱም ለሁሉም የሚሆን ስለሆነ ይህንን እንድታደርጉ በቅዱስ ገብርኤል ስም እንጠይቃችኋለን። እናንተ እንኳን ባትችሉ ለቤተሰብ እዚህም ላለ ውጭም ላለ ስለምትሰጡት አካውንቱን መያዝ ይጠቅማል። ያዙት። ወደ ዝማሬው እንሄዳለን። በድጋሚ እንደምን አመሻችሁ። ድምጻችሁ አይሰማም። እንደምን አመሻችሁ። እንድናመሽ እንድንቆይ የፈቀደልን የቅዱስ ገብርኤል አምላክ ስሙ ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ የተመሰገነ ይሁን። ከራሴ መዝሙር ላይ ኦርቶዶክስ የሚል መዝሙር አለኝ። አብረን የማትችሉት በጭብጨባ በእልልታ እግዚአብሔር አምላክን አብረን እናመሰግናለን። ኦርቶዶክስ ተዋህዶ ጥንታዊት ዘላለማዊት ሃይማኖት ይህችው ናት የጸናች የሰማይ ፍኖት ይህችው ናት የጸናች የሰማይ ፍኖት ይባላል። ኦርቶዶክስ ተዋህዶ ጥንታዊት ዘላለማዊት ሃይማኖት ይህችው ናት የጸናች የሰማይ ፍኖት ይህችው ናት የጸናች የሰማይ ፍኖት ስሟም ከአምላክ ስም ውስጥ የተገኘ ክርስቶስ ከሚል ክርስቲያን ተሰኘ ዶግማዊ ትምህርቷ አይመረመር ተዋህዶ ናት የሕይወት ሚስጥር የሕይወት ሚስጥር ተዋህዶ ጥንታዊት ዘላለማዊት ሃይማኖት ይህችው ናት የጸናች
የሰማይ ፍኖት ይጨበጨባል ሲውላቴ ጸናች የሰማይ ፍኖት ዘላለማዊ ወመራሄ ጽድቅ አዳም ዳነባት ለዘላለም ጭንቅ የሰማይን ሚስጥር የምናይባት ይቺ ቀጥተኛ ኦርቶዶክስ ናት ኦርቶዶክስ ናት ኦርቶዶክስ ተዋህዶ ጥንታዊ ዘላለማዊ ሃይማኖት ይጨበጨባል ይብላቴ ፍኖት ይብላቴ ጸናች የሰማይ ፍኖት ስላሴ ሰጠ ለአዳም ዘር በሙሉ ጠባቧን መንገድ ያሳየን ወንጌሉ ሰማያዊ ተስፋን የምናይባት ብሩህ ሕይወታችን ክርስትና ናት ኦርቶዶክስ ናት ኦርቶዶክስ ተዋህዶ ጥንታዊ ዘላለማዊ ሃይማኖት ይጨበጨባል ይብላቴ ጸናች የሰማይ ፍኖት ይብላቴ ጸናች የሰማይ ፍኖት ጠብቆ አሳድጎ ከልጅነቴ አባት የሆነ ገብርኤል አባቴ ይለይብኛል ገብርኤል ይለይብኛል በክንፉ ሸፍኖ በቤቱ አሳድጎኛል ይለይብኛል ገብርኤል ይለይብኛል በክንፉ ሸፍኖ በቤቱ አሳድጎኛል ምን ይባላል ጠብቆ አሳድጎ ከልጅነቴ አባት የሆነ ገብርኤል አባቴ ይለይብኛል ገብርኤል ይለይብኛል በክንፉ ሸፍኖ በቤቱ አሳድጎናል ይለይብናል ገብርኤል ይለይብናል በክንፉ ሸፍኖ በቤቱ አሳድጎናል አያምርብኝ ብዘነጋው ታሪኬን ገብርኤል ያስብልኝ ሕይወቴን አረሳብኝ እርሱ አልረሳብኝ ያልኩትን ለካ ሰምቶ ይኖራል የልጅነት ጸሎቴን ገብርኤል ያን ሁሉ ዘመን የታገሰኝ ፍሬ ጠብቆ ያልቆረጠኝ እስኪጥሩት የከፍታዬ መሰላል ገብርኤል መነሻዬ ሆነሃል ብል ይባላል ጠብቆ አሳድጎ ከልጅነቴ አባት የሆነ ገብርኤል አባቴ ይለይብናል ገብርኤል ይለይብናል በክንፉ ሸፍኖ በቤቱ አሳድጎናል እልል ይባላል ገብርኤል ይለይብናል በክንፉ ሸፍኖ በቤቱ አሳድጎናል ውድቅ አረገው የጠላቴን ክፉ ዕቅድ አራመደኝ በከፍታ ይህ መንገድ ሊያስቀረኝ አልቻለም ቢጎትተኝ ባለጋራ ተጥሎ ስላለ በእግዚአብሔር ድንቅ ሥራ ገብርኤል እሳታዊ ነበልባል
ገብርኤል ጠላቴ ፊት ይቀልጣል ምን ይባላል? ገብርኤል እኔ ኃይል ነው መከታዬ ገብርኤል የዘለዓለም ጠባቂ ከልጅነቴ አባት የሆነ ገብርኤል አባቴ ይለይብኛል ገብርኤል ይለይብኛል በክንፉ ሸፍኖ በቤቱ አሳድጎኛል ይባላል። ገብርኤል በክንፉ ሸፍኖ በቤቱ አሳድጎኛል እንዳልገፋ አንገቴን እንዳላለቅስ እንዳላፍር እንዳይርቀኝ ደስታ በመንፈሴም እንዳዝን አጠገቤ አይርቅም ያሳደገኝ ገብርኤል እኔም ቀናዩን ሳልራህ ገብርኤል ናድረስልኝ ካድርህ ገብርኤል እንዳስጀመርከኝ ጅማሬ ገብርኤል አሳምረው ፍጻሜ ይባላል። ጠብቆ አሳድጎ ከልጅነቴ አባት የሆነ ገብርኤል አባቴ ይለይብኛል ገብርኤል ይለይብኛል በክንፉ ሸፍኖ በቤቱ አሳድጎናል ይለይብናል ይባላል ይጨበጨባል ሁላ በቤቱ አሳድጎናል እንዳይገፋ አንገቴን እንዳላለቅስ እንዳላፈስ እንባዬን እንዳይርቀኝ ደስታ በመንፈሴም እንዳዝል አጠገቤ አይርቅም ያሳደገኝ ገብርኤል ይባላል። ገብርኤል ቀኔም ቀናዩን ሳልጠራህ ናድረስልኝ ካድርህ እንዳስጀመርከኝ ጅማሬ ገብርኤል አሳምሮ ፍጻሜ በክንፉ አሳድጎ ከልጅነቴ አባት የሆነ ገብርኤል አባቴ ይለይብኛል ገብርኤል ይለይብኛል በክንፉ ሸፍኖ በቤቱ አሳድጎኛል ይባላል። ገብርኤል ይለይብኛል በክንፉ ሸፍኖ በቤቱ አሳድጎናል። ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ እጠራለሁ